አሳዛኝ ዜና ነው። በአራርቲ ከተማ ለህንፃ ግንባታ የተረበረበ እንጨት በመደምረሱ እስካሁን ከ30 ሰዎች በላይ ህይወታቸው ማለፉን ተገልጿል። በአማራ ክልል በሰሜን ሸዋ ዞን በምንጃር ሸንኮራ ወረዳ በአራርቲ ከተማ አስተዳደር አራርቲ ማርያም ቤተ ክርስቲያን ዓመታዊ ክብረ በዓል እየተከበረ ነበር። በዓሉንም አስመልክቶ ከጠዋቱ 1 ሰዓት ከ45 ላይ እየተሰራ ያለውን ቤተ ክርስቲያን እየተጎበኘ ባለበት ሰዓት ለፊኒሽንግ ስራ የተረበረበ እንጨት ተደምርሶ በርካታ ምዕመናንን ላይ የሞት እና የአካል ጉዳት ደርሷል። የአራርቲ ከተማ ሰላምና ጸጥታ መምሪያ ኃላፊ አቶ አጥናፉ አባተ ለኢቢሲ እንደገለጹት በአካባቢው በየዓመቱ በድምቀት የሚከበረው የድንግል ማርያም በዓሉን አስመልክቶ በርካታ ምዕመናን አካባቢው ይመጣሉ። ዛሬ ከማለዳው 2 ሰዓት ላይ በቤተ ክርስቲያኑ ግንባታ የህንፃ መውጫ የእንጨት ርብራብ መናድ አደጋ በርካቶች መጎዳታቸውን አንስተዋል። የጉዳቱ መጠን ከፍተኛ በመሆኑ እና ከእንጨት ርብራቡ ስር ያልወጡ ሰዎች መኖራቸውን የጉዳት መጠኑን መገመት አስቸጋሪ ነው ያሉት ኃላፊው እስካሁን የ30 ሰዎች ህይወታቸው ማለፉን በሆስፒታል ተረጋግጧል ሲሉ አስታውቀዋል። በተጨማሪም 55 ሰዎች ላይ ከመካከለኛ እስከ ከፍተኛ ጉዳት መድረሱን ገልጸዋል። ለተጎጂዎቹ የመጀመሪያ ሕክምና በአንድ ሆስፒታል እና በ4 ጤና ጣቢያዎች እየተሰጠ ነው ብለዋል። ተጎጂዎችን ለማትረፍ ህብረተሰቡ ጥረት ማድረጉን ያነሱት ኃላፊው ከርብራቡ ስር ያልወጡትን ዜጎችን ህይወት ለማትረፍ እና ሕክምና እንዲያገኙ ለማድረግ እየተሰራ ነው ብለዋል። የአራርቲ ሆስፒታል ኃላፊ ተወካይ አቶ ስዩም አልታየ ከጠዋቱ 2 ሰዓት ከ30 ጀምሮ ወደ አራርቲ ሆስፒታል የመጡ ተጎጂዎችን ሕክምና እየሰጠን ነው ሲሉ ለኢቢሲ የተናገሩት ጉዳቱ ከፍተኛ በመሆኑ ተጨማሪ ድጋፍ ከወረዳው ባለሙያዎች እና አምቡላንሶችን በማቀናጀት እየሰራን ነው ብለዋል። ከፍተኛ ጉዳት የደረሰባቸው 5 ተጎጂዎች ለተጨማሪ ሕክምና ወደ አዲስ አበባ መላካቸውን አስታውቀዋል። እንግዲህ ውድ ቤተሰቦቼ ዛሬ እጅግ በጣም የሚያሳዝን ዜና ነው ያቀረብኩላችሁ። በዛሬው ዕለት መስከረም 21 የእመቤታችን ቅድስት ድንግል ማርያም በዓል በሚከበርበት ሰዓት ላይ እንግዲህ ይህን የመሰለ አደጋ ደርሷል። እጅግ በጣም ያሳዝናል። እውነት በጣም አዝኛለሁ። ለሞቱት ወገኖቼ መጽናናትን እመኛለሁ። ለቤተሰቦቻቸው፣ ለመላው ኢትዮጵያ ሕዝብ በሙሉ መጽናናትን እመኛለሁ። እጅግ በጣም ከልቤ በጣም አዝኛለሁ። እንግዲህ እግዚአብሔር አምላክ መጽናናቱን ይላክልን። በጣም የሚያሳዝን ቀን ነው። እንግዲህ እንደምታዩት በምስሉ ላይ በጣም ተደርምሷል። ያልተገኘም ሰው አለ። እንግዲህ በጣም ያሳዝናል። እጅግ በጣም አዝኛለሁ።